በዚህ 5 ዓመታት ውስጥ ብልጽግና ተፈትኖ የወደቀበት የልማት ስራ ይጠቀስ። ያላለማናቸው የቱሪዝም መዳረሻዎች፣ ያላለማናቸው ዘርፈ ብዙ የኢኮኖሚ ኢንዱስትሪዎች፣ ያላለማናቸው የኩታ ገጠም እርሻ መሬቶች የትኞቹ ናቸው? በዚህ ሁሉ ትግል ውስጥና በዚህ ሁሉ ችግር ውስጥ ተግዳሮቶችን ገፍቶ ኩታ ገጠም እርሻ ላይ ኢትዮጵያ ለመጀመሪያ ጊዜ በአፍሪካ የልማት እርሻዋን አሳውቃ ምርት ከውጪ ማስገባቷን አቁማ ወደ ውጪ መላክ የቻለችበትን ታሪክ በዘመናት መካከል ለመጀመሪያ ጊዜ ሰምተናል። ሰላም ማለት ልማት ነው። ሰላም ማለት አብሮ መስራት ነው ብሎ ስለሚያምን ብልጽግና ያለውን መሬት ያለውን የተፈጥሮ ሀብት እንዳትነኩት በሚሉ ትርክቶች ጭምር መጥቶ እንዳትሰሩበት ይሄ ከሆነ ያባላናል ከሚሉ የተሰበሩ እሳቤዎች ፈልቅቆ ወጥቶ እያንዳንዱ ክልል በራሱ እንዲያለማ አብሮ ደግሞ በመስተጋብር እንዲሰራ በአፍሪካውያን ዘንድ አሁን የሚነገርልን መልካም ዜና ብቅ ማለት የጀመረው በብልጽግና የመደመር እሳቤ ሰላምን በአንድ እጁ ወደ ሰፊና መልካም ምህዳር በመፍጠሩ ምክንያት ነው። ብልጽግና ስለ አፍሪካ ብቻ አይደለም ግድ ያለው በዓለም መድረክ ላይ ትውልዱ በቀጣይነት እንዴት መስራት አለበት የሚለውንም ፍቱ መድኃኒት ይዞ ነው የመጣው። ስለ ሀገራችን ብቻ አስበን ስለ ቀበሌያችን ብቻ አስበን እንደማንዘልቅ ውጤቱን ከባለፈው ስብራት አይቷል። ስለዚህ ትርክቱን ወጣቶች ላይ አድርጓል። ለሚቀጥለው ትውልድ ከታች ከህፃናት ጀምሮ ብገባቸውን ትምህርታቸውን ቀጣይ እቅዳቸውንና አስተሳሰባቸውን ሊገራ በሚችል መልክ በየዘርፉ ኢኮኖሚው ላይ ሰርቷል፣ ጤናው ላይ ሰርቷል፣ እሳቤ ላይ ሰርቷል። አሁንም መስራቱን ይቀጥላል። በአንድ ሌሊት የሚያንጠባጥበው ዝናብ በብዙ ዓመታት ተጠራቅሞ የኢትዮጵያ መድህንና መፍትሄ በጋራ ይሰራል ብሎ ያምናል። እስካሁን የነበረውን ሸክም ለመቅረፍ በተጓዝነው ልክ ሁሉ በቀጣዩ ውስጥ በትውልዱ ላይ በመስራት አብሮ በመሆን በይቅር ባይነት ሪፎርም በማድረግና ተቋማትን በመገንባት ውጤት ይመጣል ብሎ ያምናል። ብልጽግና መለያው የስንዴ ነዶ ነው። ምርታማነትን አንድነትንና በጋራ አብሮ መለወጥን የሚያሳየው የስንዴ ነዶን የመረጠበት ምክንያት ሰላም፣ ሀገረ መንግስት ግንባታ እንደዚሁም ትርክት አብሮ በመስራት የሚመጣ እንጂ አንድ ጥግ ቁጭ ብሎ አንድን አካል በማማረርና ከኔ ሌላ ሐሳብ የተሻለ የለም ብሎ በመፈረጅ እንደማይመጣ ስለሚያምን ነው። ብልጽግና የመጪው ትውልድ ፓርቲ ነው።